ሃይ ጋይስ እንዴት ናችሁ? እንኳን ደህና መጣችሁ ወደ ቻናላችን። አዳዲስ ሰዎች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቪዲዮውን ጀምሩት። በዚህ ቻናል ላይ ብዙ አዳዲስ ነገሮችን ታገኛላችሁ። ከዚህ በኋላም ብዙ ነገሮችን እንሰራለን። እስኪ ዛሬ ደግሞ ትሬኒንግ ላይ በጣም ትልቅ የሚባለውን ነገር እናያለን። እሱ ምንድነው? ስለ ሳይኮሎጂ የተወሰኑ ነገሮችን እናወራለን። የመጀመሪያው ሳይኮሎጂ ላይ በፓርት እስኪ እናያቸውና የመጀመሪያው ፓርት የምናየው ሳይኮሎጂ ላይ ዋና ዋና የሚባሉ ስህተቶቻችን ምንድን ናቸው? ወይም ደግሞ እነዚህ ነገሮች ናቸው ገንዘብ ሊያሳጡን የሚችልን ብለን የምንላቸው ነገሮች እስኪ እናያቸው፣ አንድ ባንድ እናያቸው። የመጀመሪያ ላይ የምናገኘው ፍርሃት ነው አይደል? ሰዎች አንዱ ሳይኮሎጂ ከሚቸገሩበት ነገር ውስጥ ምንድነው? ፍርሃት ነው። ማርኬት ላይ የሚመጣ ፊር የምንለው ማለት ነው። ፍርሃትን በሁለት መንገዶች ልናየው እንችላለን። አንደኛ ማርኬት ላይ ከገባን በኋላ የሚመጣ ፍርሃት አለ አይደለ? ሶ ማርኬት ወኛ በምንፈልገው ፌቨር ወይም በምንፈልገው ወደ ቲፒያችን እየሄደ ነው። ነገር ግን እስከ ቲፒ ድረስ የሚሄድ አቅም ያለውን ትሬድ የመዝጋት ማለት ነው። እሱ በጣም አደገኛ ነው ማለት እንዲሁ አደገኛ እንኳን ባንለው ግን በጣም ማግኘት ያለብን እንዳናገኝ ማርኬት ላይ ያለን ነገር በደንብ ኤክስኪዩት እንዳናረግ የሚያደርገን ነገር ነው። ስለዚህ ይሄ አንደኛው የሚያስቸግረን ነገር ነው። ምናልባት እስቲ ያጋጠማችሁ ሰዎች ኮሜንት ላይ ብጽፉልኝ አሪፍ ነው። ወደ ሉስ ሄድ እንደው ምን ታገሳለን? ወደ ፕሮፊት የሚሄድ ማርኬት ቶሎ የመዝጋት ባህሪ ይሄ አንዱ የምን ችግር ነው? የሳይኮሎጂ ችግር ነው። ሁለተኛው ደግሞ ምንድነው? አንዴ ሁለቴ ሉዝ ካደረግን በኋላ የሚመጣው አይነት ፍርሃት ነው። አሪፍ እድሎችን አሪፍ ሴታፖችን እያገኘን ነገር ግን የምናሳልፍ ከሆነ ይሄም አንዱ የፍርሃት ችግር ነው። መጥቶ አይ ይሄንን ባያከብርስ ወይ ደግሞ ሴታፓችን አለማመን የሚመጣ ነገር ወይም ደግሞ እናውቀዋለን ግን ኤክስኪዩት ለማድረግ እንቸገራለን ማለት። ስለዚህ እድሉ ያመልጠናል። ይሄ ደግሞ ካመለጠን በኋላ ሌላ ይዞብን የሚመጣው ነገር አለ። እኔ በጣም ብዙ ጊዜ የሚያስቸግረኝ በቃ ቆንጆ ሴታፕ ነው ግን በፍርሃት አልገባሁትም። ማርኬት እኔ በምፈልገው ሲሄድ አልሆነ ቦታ ላይ እንዲገባ ይገፋፋኛል ማለት ነው። ይሄ ደግሞ በጣም አዛ የሚያደርግ የትሬዲንግ በቃ ሳይኮሎጂያችን ላይ በቃ መስተካከል ያለበት አንዱ ፍርሃትን ማስወገድ ነው። ፍርሃትን በሁለት መንገድ አየነው አይደለ? አንዱ እየወጣ ያለ ወይም እየሄደ ያለ በእኛ በምንፈልገው ወደ ቲፒያችን እየሄደ ያለ ማርኬት ላይ ያንን ቶሎ መዝጋት፣ ፕሮፊት ሳይነካ ወይም ቲፒያችንን ሳይነካ መዝጋት። ሁለተኛው ደግሞ ምንድነው? ጥሩ የሰጠን ሴታፕ አለ፣ ያንን ሴታፕ አለመግባት ማለት ነው አይደል? ሉዝ አረጋለሁ በሚል ሉዝን ላለማድረግ ፍርሃት ማለት ነው። በቃ ይሄ እንዴት ነው? ሉዝን መፍራት በቃ አያስፈልግም። በቃ ማርኬት ላይ መጀመሪያ ግን ምን ማድረግ ያስፈልጋል? ወስነን መግባት ያለብን ነገር ላይ እንገባለን። ሴታፓችንን ካሟላ እንገባለን። ሶ ፍርሃትን ማስወገድ ያስፈልጋል። ይሄ አይነት ስሜት ካለ ማስተካከል ግድ ይለናል ማለት ነው። ሁለተኛው ደግሞ የምናየው ግሪዲ የምንለው ወይም ስግብግብነት የምንለው ነው። ይሄ ደግሞ መቼ ይፈጠራል? አንደኛ ይሄ ትንሽ ገንዘብ በሰራን ሰዓት በቃ ብዙ ነገራችን እንትን ያደርጋል ምናቅ ይመስለንና ኦቨር ትሬድ ለምሳሌ 2 ትሬዶችን ዊን ካደረገ ስፔሻሊ ለጀማሪ በጣም የሚያስቸግር ባህሪ ነው ይሄምና ዊን ስናደርግ ሶስተኛውን ትሬዳችንን እንደውም ሎት ሳይዝ ካፍ ልናደርግሉ እንችላለን አይደል? መጀመሪያ ከገባንበት ማለት። ስለዚህ ማርኬት ግን አንፎርቹኔትሊ ምን ያደርጋል? በእኛ ተቃራኒ ሄዶ 4-5 ጊዜ ገብተን የሰራነው ወይም ሳምንት የሰራነውን ትሬድ በአንድና በሁለት ትሬድ ሎት ሳይዝ ካፍ አድርገን በመግባታችን ኦቨር ትሬድ ብዙ ትሬዶችን በመውሰዳችን ሉዝ ልናደርገው እንችላለን። ስለዚህ ይሄንን ምንድነው ማስተካከል የሚጠበቅብን? ለምሳሌ ኦቨር ትሬድ እያደረግን ከሆነ ወይ ደግሞ በጣም ይሄ በቃኝ የሚል ነገር ያስፈልጋል። ባይዘው ሉዝንም በቃኝ ማለት ያስፈልጋል። ፕሮፊትንም ዊን ያደረግነውንም በቃኝ ማለት ያስፈልጋል። በቃኝ የማይል ሰው ትሬዲንግ ላይ ሉዝ ያደርጋል ኦብቪየስሊ፣ ምንም ጥያቄ የለውም። ይሄ እኔ ደጋግሜ አይቼዋለሁ። $95 ሰርቼ አይ እቺንማ 5ቷን ሞልቼ 100 አርጌ ያወጣታለሁ ብዬ ያልኩ ቀን ያንን $90 አይደለም ያጣሁት፣ የአካውንቴን 50% አጥቼው አውቃለሁ። ምን ለማድረግ $95 አርበቃይ ብሎ $5 ለማምጣት በሄድኩኝ ሰዓት ማለት ነው። ምን አርገህ ብትሉኝ ሎቴን ከፍ አድርጌ ገባው የሆነ ያልሳጣ ሎቴን ከፍ ሳረግ ኤስኤል ሳላስቀምጥ ቀር ምናምን። ስለዚህ ምን መጣ ማለት ይሄ ሉዝ ያረኩት በምንድነው ካላችሁኝ ምን በመሆን ነው? ግሪዲ በመሆን ነው። ስለዚህ እንዲህ አይነት ስሜቶች በሚሰማችሁ ሰዓት ምን ማድረግ ያስፈልጋል? በቃኝ ማለት ስግብግብ አለመሆን ያስፈልጋልና እንዳልኳችሁ ለሉዝም ቢሆን በቃኝ በቃ መሸነፋችሁ ማመን መቻል አለባችሁ። ማርኬቱ እስከሚገላችሁ ድረስ መሄድ መቻል የለባችሁ ማለት ነው።
ሶስተኛው ደግሞ ሪቬንጅ ትሬድ የምንለው ነው። በጣም አደገኛ ነው። ይሄ ደግሞ የበቀል ትሬድ የምንለው ማለት ነው። ይሄ ምን አይነት ሰዎች መሰላቸው? ይሄ አልሸነፍም ባይነት ያለባቸው እንዲህ አይነት ባህሪ ያለባቸው ሰዎች የሚቸገሩበት ነው። ሽንፈትን የማይወዱ አክቹዋሊ ሁሉም ሰው ሽንፈትን ይወዳል ማለት አይደለም፣ ግን ይሄ ነገሮችን የማያምኑ ሰዎች አሉ። በቃ እንዴት አይነት የሚሉ ሰዎች እና እንደዚህ አይነት ባህሪ ያለው ሰው በጣም እዚህ ነገር ላይ ይቸገራል። ስለዚህ ኪሳራ ምንድነው? ሪቨንጅ የምናደርገው ከኪሳራ በኋላ የሚመጣ መልስ ነው። በቃ ለምሳሌ የሆነ ያህል ገንዘብ ሉዝ አረግን ቲፒ ኤስኤል ነካ ሶ ኤስኤላችንን ሲነካ አይችንም ማነክቶ እንዴት ሉዝ ላርጌ በኪሳራማ ቀኔን አልዘጋም ብሎ የሚያስብ ሰው ይኖራል። ሪሊ ያን ታይም ራሳችሁን ቆም ብላችሁ አስቡ። ኦኬ $5 አጣችሁ፣ ኢትስ ኦኬ። $10 አጣችሁ፣ ኢትስ ኦኬ። 500 1000 አጣችሁ፣ በቃ በቀን ያን መጀመሪያ እናንተ ያሰባችሁት ነው አይደል ኤስኤሉ። ስለዚህ ምን ማድረግ ያስፈልጋል? አክሴፕት ማድረግ ያስፈልጋል። ያንን ግን መልሰን ገንዘብ ለማምጣት እኛ በገባን ቁጥር እጅግ በጣም አደገኛ የሆነ ማርኬቱን እንግዲህ አስቡ ማለት 7 ትሪሊዮን ዶላር የሚንቀሳቀስበት ኢንዱስትሪ ላይ ትልልቅ ኢንስቲትዩሽኖች ባንኮች የሚሳተፉበት ላይ የኔና የናንተ ያቺ ትንትዬ ከዋቃያኖስ እንኳን ማንካ ማታክል ገንዘብ ይዘን ገብተን እንዴት ነው ማርኬቱን ልናሸንፍ የምንችለው? እንዴት ነው ማለት ልናስመልስ የምንችለው? በጣም አደገኛ ነው። ያ አንድ የምንገባው ትሬድ ብቻ አይደለም፣ ከዛ በኋላ ያሉ ቀናቶችን ስለሚያበላሽብን በተለይ ሪቬንጅ ትሬድ የሚመጣባችሁ ከሆነ በቃ ስልካችሁን ዘጋግታችሁ መጥፋት ነው እንጂ ያለባችሁ፣ ወይም ላፕቶፓችሁን ዘጋግታችሁ እንጂ መጥፋት ያለባችሁ። አስመልሳለሁ በሚል እሳቤ አደራ እንዳትገቡ። እንዲህ አይነት ስሜት ሲሰማን በቃ ይሄ ሳይኮሎጂ ነው። ልክ ቴክኒካሊ ልክ ካልሆነ እንደማንገባ ሁሉ ሳይኮሎጂካሊም እየተሰሙን ያሉ ነገሮች ልክ ካልሆኑ ትሬድ መውሰድ የለብንም ማለት ነው። አራተኛው ፎሞ ወይም ፊር ኦፍ ሚሲንግ አውት የምንለው ነው። ይሄም በጣም አደገኛ ነው። ለምሳሌ ማርኬት በጣም አፕስ ኤንድ ዳውንስ ይሰራል። በጣም ይሄ በኃይለኛ ቮሊዩም መጥቶ ትልልቅ ካንድሎችን ፕሪንት በሚያደርግበት ሞመንት ኮንፊርሜሽን ሳንጠብቅ ወይ ፉልባክ ሳንጠብቅ ዘለን ማርኬት ላይ የምንገባ ከሆነ የሚያጋጥመን ነገር ነው። ግልጽ ነው፣ የሚያጋጥመን ነገር ነው። በቃ ጥሎኝ ሄደ ማርኬት፣ ወይ ደግሞ ሴታፓችን አስቀምጠናል፣ በአጋጣሚ ግን ወይ ሊሚታችን ሳይነካ ሲሄድ አልሆነ ቦታ ላይ እንገባለን። ስለዚህ ምንድነው አንደኛ ትሬዲንግ ዘግይተን በማየት ሊሆን ይችላል። በቃ ሴታፕ በዚህ ሲመጣ ገባዋለሁ ብለን መጥቶ አልፎን ከሄደ ወይ ሊሆን ይችላል። ዝም ብለን ዘለን እንገባለን። በቃ ሊያመልጠኝ ነው አይነት ስሜት ውስጥ ገብተን ማለት ነው። ይሄም በጣም አደገኛ ነው። ለመሰላችሁ አንደኛ ልክ እናንተን አስገብቷችሁ ወደ ኤስኤላችሁ ነው የሚመልሰው። ሁለተኛ ደግሞ ፕላናችሁን አያሟላም። ወይ ደግሞ ምክንያቱም ፕላናችሁ ላይ ምን ስላለ ኮንፊርሜሽን መጠበቅ አለ አይደል? የአራራ ይመጣላችሁም ከሪስክ ማኔጅመንት ጋር ከሳይኮሎጂ ጋር እንደ አይነት ስሜት ሲሰማኝ ብዙ ነገሮችን የምናያቸው ነገሮች ይኖራሉ አይደለ? ስለዚህ ይሄ በጣም በጣም ትልቅ ቦታ የምትሰጧቸው ነገሮች ናቸው። ግልጽ ነው። እነዚህ ነገሮች ሁልጊዜም እየተሰሙን ከሆነ ትሬድ ላይ በቃ መግባት የለብንም። ለምን ካላችሁኝ ልክ ቴክኒካሊ የትኛውንም ስትራቴጂ ስንከተል የራሳችን የሴታፕ አለ አይደለ? እዚህ ከመጣ ገባዋለሁ፣ እዚህ ከደረሰ እንዲያረጋለሁ ምንለው አይደለ? ኮንፊርሜሽን የምንጠብቀው ከሄር ታይም ፍሬም ሎን ታይም ፍሬም ላይ የምናያቸው ነገሮች ይኖራሉ አይደለ? እሱን ካላሟላ ትሬድ ላይ እንደማንገባ ሁሉ ሳይኮሎጂካሊ እነዚህም ነገሮች እየተሰሙንና እያደረግናቸው ከሆነ ኢሚዲየትሊ ምን ማድረግ መቻል አለብን? ከትሬድ መውጣት መቻል አለብን። ግልጽ ነው። አምስተኛው ደግሞ ኦቨር ኮንፊደንስ ነች። እቺ ደግሞ በጣም አደገኛ ነች። ማርኬቱን በተከታታይ ዊን ባደረግን ቁጥር እና በተከታታይ ወደ ፕሮፊት በሄድን ቁጥር የምትመጣ ኢጎ አክቹዋሊ ኢጎ ልበለው አላቅም፣ ብቻ ኦቨር ኮንፊደንስ ትሰማናለች። ያን ታይም ላይ ምን አይነት ስሜት ይመጣብናል? አንደኛ ሎት ካፍ አድርጎን መግባት፣ ሪስክን ካፍ ማድረግ፣ ማርኬቱን በቃ እንደምናቀው አይነት በቃ ማስተር እንዳደረግ ነው። ከዛ በኋላ በቃ ምንም አይነት ኪሳራ እንደማይመጣብን አይነት ስሜት የሚሰማን ታይም አለ። ተከታታይ ትርፎችን ስናገኝ በቃ ማርኬት ወደኛ ከዛ በኋላ በቃ የበላ ነው ማርኬቱን ያወቅነው ምናምን ይመስለናል። እንዲህ አይነት ስሜት በሚሰማችሁ ወቅት ጥንቃቄ ማድረግ ያለባችሁ የምትገቡበትን የሪስክ መጠን ማስተካከል ያስፈልጋል። በተለይ ሎት ሳይዝ ካፍ ማድረግ። እኔ በጣም ዊን ሳረግ ተከታታይ አሪፍ ነገሮች ሲመጡ በጣም ከሚያስቸግረኝ ነገር ምንድነው? ያ በተከታታይ ለምሳሌ እንበልና 10 20 30 $100 እንዲህ ምሰራ ከነበረ ምን የሚል ስሜት ይመጣ? አይ እኔ እንዲኮ ብገባ በዚህ ሎት ብገባ እኮ 500 1000 እሰራለሁ ያልሆነ ነገር ያሳስበኛል። ስለዚህ ያንን ብር ለመስራት ምከስረውን አይደለም
በዛ ሎት ስገባ ኤስኤልን አስቡት ሳምንት የሰራሁትን 15 ቀን የሰራሁትን ምን ሊያደርገው ይችላል? እጭድ አድርጎ ሊወስደው ይችላል ማለት ነው። ግልጽ ነው። ስለዚህ ምን ያስፈልገናል? በተከታታይ ፕሮፊት ላይ ስንገባ የሚሰማን ስሜት ምን ስሜት እየተሰማኝ ነው የሚለውን ልክ ነኝ ወይ አይደል? ያንን ራሳችሁን መውሰድ የጥሞና ጊዜ ወስዶ ራሱ ማየት ያስፈልጋል ማለት ነው። ግልጽ ነው። ይሄ እንዳጠቃላይ ትሬኒንግ ላይ ከሚሰሙን ነገሮች ወይ ደግሞ ከሳይኮሎጂካሊ የሚመጡ ማንኛውም ሰው የሚያልፍባቸው ነገሮች ናቸው ባይዞ እነዚህ ነገሮች። ስለዚህ ስትራቴጂ በራሱ በቂ አይደለም፣ የሆነ ነገር በቂ አይደለም። ሳይኮሎጂም ልክ እንደ ቴክኒካል አናሊሲስ እንደምንሰራቸው ነገሮች ራሳችንን ሁልጊዜም ቸክ ማድረግ ያስፈልጋል። በቀጣይ ደግሞ እነዚህን እንዴት ነው እንዳይመጡ የምናደርገው? እነዚህ ላይመጡ ይችላሉ፣ ግን በትክክል እነዚህን ማኔጅ የምናደርገው እንዴት ነው የሚለውን ቪዲዮ እንዲሰራላችሁ የምትፈልጉ ከሆነ እንዲሁም ቪዲዮ ከወደዳችሁትና ከጠቀማችሁ ላይክ እና ሰብስክራይብ እያደረጋችሁ ለምትወዷቸው ሰዎች ክሬድ ለሚያደርጉ ሰዎች ፎርዋርድ አድርጉላቸው ወይም ደግሞ ሼር አድርጉላቸው። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ።